የመጀመሪያ ቀን የወሰድኩ ቀን ራሴን የሳትኩት ስልሽ ለሰዓታት ራሴን አላቅም ነበረ። እዳፈራለሁ እንደዚህ አይነት ነገሮች። በመጀመሪያ አልዳፈርም። ራሴን በጣም ማከብረው፣ በጣም ወደው፣ በጣም ጠነቀቀው። ጂም ነኝ። 6 ቀን ነው ጂም የምገባው። ፊልሙን እየሰራው ቲክቶክ ላይ ምናምን ያለው ጂም ነኝ። መንፈሳዊ ህይወቴ ላይ ማሪፍ ነኝ ምናምን ሳም መጠጡና እንደዚህ የምጠቀማቸው ነገሮች በጣም ኦቨር የሆኑ ሲመጡ ቀጥታ ክሬን በጠስኩኝ። ሃይማኖት አልነበረኝም እስከ ቅርብ ጊዜ ድረስ። ስለማምንም አላመልክም ምናምን ማንንም አላምንም። ዝም ብዬ የምኖረው። ከዛ ዩቲዩብ ላይ አንድ አብርሃም የሚባል ሰው አገኘ። ከዛ ቪዲዮ እንስራ፣ አንድ ቀን ተገናኝተን ቪዲዮ እንስራ፣ እንደዚህ አጋጠመኝ ብዬ ብዙ ማውራት አልፈለኩም። ለምን ሌላ ነገር ስለሚሉኝ እንደዛ ማለት አልፈለኩም ነበርና ቪዲዮ እንስራ፣ እንደዚህ አግዘኝ። እኔ ደግሞ አጋጣሚ ጠፍቼ ስለመጣው ቪዲዮ ሰራ ቫይራል አልወጣልኝ አለ። ደጋግሜ ቪዲዮ ሞክሬያለሁ። ዩቲዩብ ቻናሌም አዲስ ነበረ እና 8000 ሰው ነው ያየው። 400-500 ሺህ እንዳልታየ በሚሊዮን እንዳልታየ 8000 ሰው አየው። እዛ 200 ምናምን ሰብስክራይብ አገኘ። ደጋግሜ ሞከርኩኝ፣ እምቢ አለኝ። ቪው ሊወጣልኝ አልቻለም። ከዛ ቪው ሊወጣልኝ አልቻለም። ከዛ አብርሃም የሚባል ልጅ አገኘ። በጣም መልካም ሰው ነው። እግዚአብሔር አንድ ቪዲዮ አሰራኝ። በአንድ ቪዲዮ 20,000 ሰብስክራይብ ምናምን አገኘ። የሚታወቅ ልጅ ነው። ማን ነው? አብርሽ ግሬስ ይባላል። ሜቢ እናንተ እንደዚህ አይነት ቻናል ተከታተሉ ትችላላችሁ። ስሙ አዲስ አይደለ? ቼክ ባደረገው ትክክለኛ ታገኘዋል። ልክ ነው። ከሱ በፊት ግን ማለት ነው የሆነ ሰዓት ላይ ሪሌሽንሺፕ ውስጥ ነበርሽ አይደለ? ውጪ የሆነ ሰዓት ላይ ሲመጣ ምናምን ትዝ ይለኛል። አይ ዶንት ኖ ትክክለኛው ልጅ ይሁን አይሆን አላውቅም። ግን እንደዚህ አይነት ዲፕ እንትን ውስጥ ስትገቢ ሪሌሽንሺፕ ውስጥ አልነበርሽም። እሱ ልጅ አልነበረም በህይወትሽ የሚያወጣሽ ሰው። ከተበተነ በኋላ ነው ሪሌሽንሺፕ ከተበተነ በኋላ ነው። አረ በደንብ ነው ማለት አይደለ? በደንብ ማሳየና ነኝ። እንዴት ሪሌሽንሺፕ ውስጥ ከሆንሽ የሆነ ሰው አለ ገባሻ? የምትወድቂበት ሰው ይኖርሻል። ረፊ የሚልሽ ወደዚህ የሚልሽ ምናምን ሰው ሊኖር ይችላል ብዬሽ ወቅቶ እሺ፣ ከምታስቡት በላይ በጣም መልካም ሰው ነው። እግዚአብሔር አያቀኝም፣ የትም አያቀኝም። ዩቲዩብ ላይ ነው የሚያቀኝ። ረሙን ያስተዋወቀኝ። ረሜ አመሰግናለሁ በጣም። በዚህ አጋጣሚ ረሜ ያስተዋወቀኝ። ከዛ ከሱ ጋር አንድ ቪዲዮ ፕራንክ ምናምን ለመስራት ሞከርኩኝ። የሆነ ግርግሮች ተፈጠሩ ምናምን። ከዛ እንቅልፍ የለኝም፣ እንቅልፍ አልተኛም። ምንም አይነት እንደዚህ አፍጥጬ ነገር